ኛው ግብፃውያን ኢንቨስተሮች ኢትዮጵያ ውስጥ ቢመጡ ትቀበሏቸዋላችሁ ወይ ትፈቅዳላችሁስን ሲል ቆይቶ በቀጥታ ወደ ዋና ጥያቄው ገባ። አንተ በግልህ በአባይ ላይ ያለህ ህልምና ራዕይ ምንድነው አላቸው። እዚህ ጋር በድጋሚ ልብ እንበል። የቃለ ምልልስ የተደረገው የህዳሴ ግድብ የመሰረት ድንጋይ ከመቀመጡ 10 ወራት አስቀድሞ ሰኔ 2002 ዓ.ም ነው። Utilization of the Nile water is not a zero-sum game. የአባይን ውሃ መጠቀም በማስመልከት የዜሮ ድምር ጨዋታ ጉዳይ አብቅቶለታል። የላይኛው የወንዙ አገሮች በወንዙ ይጠቀማሉ ማለት ግብፅና ሱዳን ይጎዳሉ ማለት አይደለም። ግብፅና ሱዳን በመጠቀማቸው የላይኞቹ የአባይ ሀገራት ጥቅማቸውን ያጣሉም ማለት አይደለም። ሁላችንም አሸናፊ የምንሆንበት መንገድ አለ። ያንን የጋራ ማሸነፊያ መንገድ መፈለግ ደግሞ ከባድ አይመስለኝም። ይህንን ደጋግሜ ብየዋለሁ። መሆን ይችላል። ብቸኛው መፍትሄ ይሄው ነው። And the only solution to the Nile is a win-win solution. እዚህ ጋር ጋዜጠኛው ጣልቃ ይገባል። እሱ የጋራ ማሸነፊያ ምንድነው አላቸው። እሳቸውም በ1959 ግብፅ በቅኝ ገዢዎች እገዛ የፈረመችውን ስምምነት መጣል እንደሆነ ጠቅሰው በወቅቱ የነበረው የቀዳማዊ ኃይለ ሥላሴ መንግስት ይህንን ስምምነት ውድቅ ማድረጉን አብራርተው አሁንም መፍትሄው ያንን ትቶ አዲስ የጋራው ለመያዝ ነው ሲሉ የንጉሱን ሐሳብ ደግፈው ቀጠሉ። The agreement of 1959 it says that all the water of the Nile will be distributed between Egypt and Sudan. የ1959 ስምምነት ግብፅና ሱዳን ጠቅላላ የአባይን ውሃ ይከፋፈላሉ የሚል ነው። ይህ የጋራ ማሸነፊያ ስልት አይደለም። ግብፅና ሱዳን ይህንን የ1959 ስምምነት እንድንቀበል ሲገፋፉ ኖረዋል። የኢትዮጵያ መንግስት የ1959 ስምምነት እንዳለ ውድቅ አድርጎታል። ምክንያቱም ኢትዮጵያን ያገለለ ነው። ኢትዮጵያ 85 በመቶ ውሃውን ታዋጣለች። የ1959 ስምምነት ግን ለኢትዮጵያ የሰጠው 0 ሊትር ነው። 0 ሊትር። ይህ ሁላችንንም አሸናፊ የሚያደርግ አማራጭ አይደለም። እያልን ያለነው ይህንን ስምምነት ጣሉትና የእናንተንም ሆነ የእኛን ጥቅም የሚያስከብር አዲሱ ልንቅረጽ ነው። ይህ 19ኛው ክፍለ ዘመን አይደለም፣ 21ኛው ክፍለ ዘመን ነው። ጊዜውን እንምሰል። The 1959 agreement gives zero liter of water to Ethiopia. Some unwise Egyptian politicians oppose any dam in Ethiopia. አንዳንድ ብልህነት የጎደላቸው የግብፅ ፖለቲከኞች በኢትዮጵያ ውስጥ ምንም ግድብ እንዳይሰራ ይሰራሉ፣ ይቃወማሉ። አገራትን እየዞሩ ኢትዮጵያ ግድብ ስትሰራ ገንዘብ እንዳትሰጡ እያሉ ይለምናሉ፣ ያሳምናሉ። አንዳንድ የግብፅ ሚዲያዎች ደግሞ ያበሳጩኛል። ሆን ብለው አድሏዊና ከእውነትም ከእውቀትም የራቀ ነገር ይዘግባሉ፣ ጥላቻ ይዘራሉ። በኢትዮጵያ በኩል ግብፅ ከአባይ ወንዝ መጠቀም አለባት ብለን እናምናለን። ግብፅ የአባይ ወንዝ ባለድርሻ ነችም ብለን እንቀበላለን። እኛ ይህንን ሳንቀበል የጋራ አሸናፊ የሚያደርገንን መንገድ እንፈልግ ልንል አንችልም።